ሶስት ልጆች ናቸው። አንዴ በቴሌግራም አንዴ በዋትሳፕ የመጡት። ሁሉንም ብሎክ አደረኳቸው። ምንድን ነው የሚለኝ? እንትናን ታውቀዋለህ? እሷን ብላው ነበር እኮ አብይ ይልማ። አብይ ይልማ በአሼ ገበሬው በኩል አሼ ገበሬው በአብይ ይልማ በኩል $1000 ሰጥቶህ ነው እንጂ አንተ አይደለም ይሄንን ጉድ ያወጣኸው። ስለዚህ እና አሼ ናቸው የነገሩት ነው። እኔ አሼን አላውቀውም። አብይ ይልማን ግን ከዛ በኋላ ተገናኝቼው አውርቼዋለሁ። $1000 የሚሰጥም ሰው አይደለም። ይሄንን እንትን አለች። እንደውም ይሄንንም ልክልሃለሁ። እንደውም ተገልበጥና ከኛ ጋር ስራ፣ ከኛ ጋር ሁንና ስራ። ስለዚህ 3 እጥፍ እከፍልሃለሁ ነው ያለኝ ልጁ። ረቢራ የሚባል ልጅ ማለት ነው። ስለዚህ ብሎ ማለት እንዴት ነው? እስኪ እዚች ጋር እነ አሼና አብይ ይልማ አንድ ሰሞን የእሷን ጉድ ሲያወጡላን ነበር። ጭኗ ላይ ሁላ 666 ተነቅሳለች እስከ ማለት የደረሰ ነገሮች፣ ቤተሰባዊ ነገሮች ሲያወጡባት ነበረ ወደ እንትን። ስለዚህ እኔ እነሱ ብር ከፍለውኝ $1000 ከፍለውኝ እኔ የሰራሁት ይህን ቪዲዮ። ስለዚህ እሷ $3000 አድርጋ ትሰጥሃለች። እሷን አይደለም ያወራሁት። አሁንም ረቢራ የሚባል ልጅ ነው። ረቢራ ሜቢ ላይቭ ላይ አይተው ከሆነ አንድ ህፃን ልጅ ሶፍትዌር ባለቤት ነኝ ያለ ልጅ። ይሄ ልጅ ከዛን ብሎክ አደረኩት። ትንሽ ቆይቶ ይሄንንም እልክልሃለሁ። የኦሮሚያ ምክትል ፕሬዚደንት ይሄንን ቪዲዮ ካላጠፋ አጠፋሃለሁ የሚል ከኦሮሚያ ምክትል ፕሬዚደንት ከራሱ ከአቶ አወሉ አብዲ እንትን ይላክልኛል ቴክስት። ይሄ ቴክስት እንዴት እሱ በዚህ ደረጃ ወርዶ ከኔ ጋር ሊያወራ ቻለ የሚል ጥርጣሬ እንትን አለብኝና ተመልሼ ማን ሊሆን ይችላል የሚል ምርመራ ጀመርኩበት። 2 ሰዎች መጡ። አንደኛው ይሄ ረቢራ የሚባለው ልጅና አንዱ ልጆች ይልክልሃል። ረቢራ የሚባለው ልጅና ሌላ 2 ልጆች እነዛ ሊሆኑ ይችላሉ። ሁለተኛው ደግሞ ይሄ የቀለም ፋብሪካ አንድ ጊዜ ሮቶና ቀለም ፋብሪካ አንድ ጊዜ ሰራተኞችን እንትን ሲል የነበረው 2ቱ ሊሆኑ ይችላሉ የሚል ድምዳሜ ውስጥ ደረስኩበት። ወደኋላ እያጠናውን የመረመርኩ ሲሄድ ይሄ ረቢራ የሚባለው ልጅ ያንን የፕሬዚደንቱን ስልክ ሀክ አድርጎት ለእኔ ሜሴጅ እንደላከልኝ ደረስኩበት። እንዴት በላይ መጨረሻ ላይ ምን ብሎኛል መሰለህ? አንተ እምቢ የምትል ከሆነ ሽመልስ አብዲሳ ይደውልልሃል የሚል ሜሴጅ ልኮልኝ። እዚህ ጋር ሽመልስ ምናምን ያኔ ብሎ አንተው መረጃ ልክልሃለሁ ጋፕ አለበት በሚል ንግግራችሁ በነበረ ጊዜ ነው ይሄን ያለው። አንተ ይሄን ያለው ልክልሃለሁ ስክሪንሻት አድርጌ አስቀምጫችኋለሁ። ያን ጊዜው ናቸው። እኔ የመረጃ ክፍተት የለብኝም እና ይህንን ይዛ እኔ እምቢ ስላት ግግርነቱ ሲበዛ ጊዜ ይህንን ይዛ ወደ ፌዴራል ፖሊስ ትሄዳለች። ፌዴራል ፖሊስ ኦጋዴን ነበርኩ ያን ጊዜ። ደውሎ ያስጠራኛል። ሲያስጠራኝ እኔም የያዝኩትን ስክሪንሻት እሷም የያዘችውን ስክሪንሻት ሰታ ሄዳለች። ስለዚህ እኔ የያዝኩትና እሷ የያዘችው የተለያየ ነበር። እሷ የያዘችው ከነ አብይ ይልማ ጋር ተመሳጥሮ ስሜን አጠፋ $3000 ተከፈለው የሚል ነበር። ሜቢ እንትን አለበት። ከዚህ በፊት ፖስቶት ነበር አንድ ሰው ማን የሚባል ሰው እየመሰለ ፖስቶት አይቼው ይሄ ልጅ ምናሴ ዋቆ የሚባል ልጅ ይኸው 3000 ተከፍሎታል የሚል ማለት ነው። ልክልሃለሁ ይሄንንም እንትን ትለዋል። ከዛም በኋላ ይዘቱንም ቀየረችው። አሁን በቀደምለት $3000 ተወችና ወደ ምን ሄደች? ወደ 5000 ብር ሄደች ማለት ነው። ስለዚህ ይሄንን የኔን ስክሪንሻት እና የእሷን ስክሪንሻት የሚያስታርቅበት ፖሊስ ከየት እንደማመጣው ሜቢ ብሔራዊና መረጃና ደህንነት እንደዚህ ኢዲት የሚደረጉ እንትኖችን ከብሔራዊ መረጃና ደህንነት ይወጣል መሰለኝ። ሄጂ አመጣለሁ ብሎ ሁለታችንም ተቀበለንና ቀጠሮ ቀን ሰጥቶን
እኔ ወጥ በቀጠሮ ቀን ስመጣ አልመጣችም። እንደገና በቀጠሮ ቀን ሌላ ቀን ቀጠሮ 3 ጊዜ ተመላለስኩ አልመጣችም። ስለዚህ ፖሊስ በ3 ምክንያቶች ይህንን ነገር እኔ ያወራሁት ስልክ ከእሷ ጋር ቀጥታ አላወራውም። ከረቢናና የሆኑ አንድነት ምናምን የሚባሉ ልጆች ነው ያወራሁት። ከእሷ ጋር ምንም የሚያገናኘው ነገር የለም። ከኔ ሰው ብር ተቀብሏል 5000 ብር ያለችው ከዚህ ልጅ ነው የተቀበልከው 5000 ብሩ? እኔ አይደል ነው እኔ አሁን እንትኔ ከጀርባ ላይ አለ፣ ከአካውንት ጀርባ ላይ ፕሮፋይሌ ላይ የኔ አካውንትም አለ፣ ቴሌ ብርም አለ። 5000 ብር የሚያስገቡልኝ ሰዎች ይኖራሉ፣ 10,000 ብር ያስገቡልኝ ሰዎች ይኖራሉ። ያው እርዲ ስላልኳቸው ማለት ነው። ግን ረቢራ ያስገባ ሌላ ማን እንዳስገባ አላውቅም። ያው 5000 ብር ይግባም አይግባም አላውቅም። ሜቢ ወደኋላ ተመልሼ ስቴትመንቴን ማየት 5000 እኔ ማህበራዊ ሚዲያዎች ላይ የዓመት የ2 ዓመት የ10 ዓመት ምናምን እንደዚህ 5 ብሬን ደሞዜን ስለምትል ከፈልን የሚሉ አያለው። የኔ ጥያቄ ግን ያን ቪዲዮ ለማንሳት በአላማ በመነጋገር ስፔሲፊክሊ ኦኬ አነሳዋለሁ ግን 5000 ብር የሚል ንግግር ያለበት ማለት ነው። የፈቃደኝነቱን አይደለም። እንደዛ ተነጋግረን 5000 ካስገባልኝ ለምን አላነሳሁትም ነው። ለምንስ 5000 ምነግርህ ወንጀሎች እንደዚህ በ5000 እንትን የሚሉ አይደሉም። ዝም ብላ ያቀነባበረቻቸው ናቸው። ኦልሬዲ እንትን ላይ ፌዴራል ፖሊስ ላይ ያስገባቻቸው እንትኖች አሉ። ያንን ለማቀነባበር ከዛ በኋላ ያረገቻቸው ነው የሚሆኑት ከሆኑ እስቲ ከፍ አድርጋ ለእውነት ታስገባልኝም ወንድ ከሆነች አንዳንድ የተወሰኑ ማጥሪያዎችን እሺ እንመለስ እንቀጥልበታለን። ያለህንም ዶክመንት ቅድም በድሬዳዋ በጅጅጋ እንደዚህ ጫማ በምን እያለች ግን ጫማ አልነበረም እጽ ነው ይባላል ነው ያልከኝ። አንደኛ በይባላል ማውራት እንችላለን ወይ? አሁን በዚህ ልክ ፊት ለፊት ተበልቶ ወደ ልጨርስልህ። መረጃዎች የሚሰበሰቡት አንድ ዶክመንቴሽን ያስፈልጋል፣ ፔፐራዊ እንትኖች። 2 ደግሞ ምስክሮች ያስፈልጋሉ፣ ሰዎች ማለት ነው፣ በጊዜው የነበሩ ጓደኞቿ ከዛ ጋር እንትን የሚሉ ነገር ማለት ነው፣ የሚገናኙ ሰዎች። ከዛ በኋላ ብዙ ሰው ነው ያሰባሰብኩባት ይህን መረጃ። ስለዚህ እነሱ መረጃ ይሆናሉ። ልጨርስልህ ጉዳዩ። እንደገና ያነሳል የዚህ ጋር እንዳሳታልፈው የኦህዴድ አባልነት ወረቀቱን አሳይተሃል። ይሄ እንደው የኦህዴድ አባል መሆን እኮ በብዙ ሀሳቦች በብዙ ባክግራውንዶች አውቆ የፓርቲ አባል መሆን በኢትዮጵያ ከእጽ ጋር የተያያዘ የወንጀል ያክል የሚያሳፍር አይደለም። ለምን አነሳ? አይደለም ለሱ አይደለም